بسم الله كاميرامان أما باجي ترى هيج باجي ترى نكا ደጋግማ ጠየቀች እኔ መንቃት ሳስብ የራስሽን ህይወትን አትፈልጊም ወይ? የሌላውን ብጥብጥ እንደገና እቺ ላይ ዞርሽ እንደገና ህይወቴን ነው ያመሰቃቀለችው። አሁንም ህይወቴን ያመሰቃቀለችው እሷ ናት። ምን እንደምላት ራሱ አላውቅም። ምን መቃኔ አሁን ያኔ ያለው ዛት ሆናለች ብለሽ እንዴት ጠረጠርሽ? ሌላ ጊዜ ሲጣሉ እሷ ጋር ሄዳ ኦኬ ባባና ማሚ ሌላ ጊዜ የሚጣላሉ? ሰላም ውድና የተከበራችሁ የኛ ቤተሰቦች በውጭም በአገር ውስጥም ያላችሁ ሁላችሁንም እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። ምክንያቱም ጀግና የሆነችው የሩታ የጀግናዋ ደስታዋ ስለተመለሰ ሁላችን ደስ ብሎናል። ምክንያቱም እናንተም በኮመንት በተለያየ ሀሳባችሁን ውስጥ ገብተን እያየን ነበር፣ ፍላጎታችሁን ደስታችሁን ጭምር እያየን ነበርና ይሄ ደግሞ የኛ ልፋትም ውጤትም ድካምም ጭምር ነው ማለት ፈልጋለሁ። እናንተም እንደምታውቁት ምክንያቱም ረጅም ጊዜ ዋጋ የከፈልንበት ምክንያት ነውና ምክንያቱም ጀግና ነች፣ ትዳሯን ለመመለስ ዋጋ ለመክፈል ብዙ ነገር ያደረገች ሴት ነች። ለሷ የሚገባት ሀዘን፣ ለሷ የሚገባት መጎዳት፣ ለሷ የሚገባት መሰበር አይደለም። ቤተሰቦች ሁላችሁ ይህን ቪዲዮ የምትመለከቱ እንግዲህ ሙስሊምም ፕሮቴስታንትም ኦርቶዶክሶችንም እንግዲህ በያቀማችሁ ሀሳባችሁን ድጋፋችሁን እያየን ነበርና እንኳን ደስ አላችሁ ማለት ፈልጋለሁ በመግቢያ እና ደስ ብሎኛል። እግዚአብሔር ይመስገን። ምክንያቱም በቃ ፍላጎቷ ድካሟ ሆኖላታል። እግዚአብሔር ይመስገን። እኛ የምንፈልገው ይሄንን ነው። አሁንም ግን እቺ ደነዝ ባለጌ ጉዜ ተብዬ አሁንም ቢሆን እሷን ሩታ ማስጠንቀቂያ ፈልጋለሁ እንዳታምኛት ነው ብለውና ሁላችሁም እንግዲህ በኮመንትም እያየን ስለሆነ አሁንም ቢሆን ቡዜን ማመን የለብሽም። ምክንያቱም በቃ አሁን ደስታሽን ለማክሸፍ ገና ደስታሽ ውሎ ሳያድር ደስታሽን ለመበጥበጥ ብዙ እንክርዳድና ሰይጣንና ምቀኛ አይጠፋምና ሩታ ይሄን ቪዲዮ ስለምታዩ ለቀጣይ ህይወትሽ ከዚህ በኋላ ለቀጣይ ቀናቶች ለቀጣይ ጊዜ ደስታሽም ጭምር ጥንቃቄ አድርጊ ማለት ፈልጋለሁ። ቤተሰቦች እንግዲህ ቪዲዮ እንግዲህ ከጀመረ ጀምሮ እቺን ቆንጂዬ ልጅ ማነች ምንድነች እያላችሁ ይሆናል እርግጠኛ ነኝና ትንሽ ከበድ የሚል ነገር ነው። በዚህ ደስታ ማለት ደግሞ አንድ ትንሽ ያዘንኩበት እና ትንሽ የተሰማኝ መንገድ ተፈጥሯል። እኔን ያለውበትን ቦታ ድረስ አፈላልገው ነው ያገኙኝ አባትና ልጅ ማለት ነውና የሄርሜላ የእህት እንግዲህ ልጅ ነች። የሄርሜላ ታናሽ የቤቱ የመጨረሻ ልጅ እሷ ልጅ ነችና እስቲ ምናልባት ከሷ አንደበት እንስማ። ማማዬ እናቲ ስሟ ማን ነው? ማህደር። ሄርሜላ ምንሽ ነች? አክስትሽ። እሺ እኔን ለምንድን ነው የፈለግሽኝ? አሁን እናቴ ጋር ሄርሜላ ጋር እንድትወስደኝ። እናቴ ማለት እናትሽ ያለችው የት ነች? ሄርሜላ ጋር። እርግጠኛ ነሽ ሄርሜላ ጋር ነች? አዎ። ለምን አልሽ እንደዚህ? እዛ ትሆናለች ብለሽ እንዴት ጠረጠርሽ? ሌላ ጊዜ ሲጣሉ እሷ ጋር ሄዳ። ኦኬ ባባና ማሚ ሌላ ጊዜ የሚጣላሉ? አዎ። ኦኬ ሲጣሉ እዛ ነው የምትሄደው? ከዛ ነው የምታመጣት? አዎ። ራሷ ሄርሜላ ይዛት ነው የምትመጣ ወይስ እናንተ ሄዳችሁ ነው የምታመጣት? ራሷ ሄርሜላ ይዛት ነበር የምትመጣው እና አልመጣችም ነው እንዴ? አዎ። ቤተሰብ ከባድ ነውና ቆንጆ በልጅ ጭንቅላት ይሄን ያህል ነገር እንግዲህ ከዚህ በፊት ሲጣሉ የነበረውን ነገር ታይ ነበርና ከዚህ በፊትም ከአባቢ ጋር ማሚ ስትጣላ ሄርሜላ ነበር ይዛት የምትመጣው ቤት የምታስታርቃቸው እና አሁን ደግሞ እንግዲህ ያው ከባድ ነው ኬዙ። ይበልጥ ደግሞ ከአባቷ እንሰማለን ቤተሰቦች። ምክንያቱም ልጅ ከባድ ነውና እኔ እንዴት መናገር እንዳለብኝ አላውቅም።
እስቲ እኔን አፈላልገው ነው ያገኙኝ። ምክንያቱም ከዚህ በፊት በሄርሜላ ጉዳይ ላይ የተወሰኑ የሆኑ ችግሮች ተፈጥረው ያን ነገር ለመፍታትና ሶልቭ ለማድረግ ስሞክር አይተዋል መሰለኝ። እንግዲህ ይህን ነገር ትፈታልናለህ ብለው ነው እንግዲህ ምርጫ ሀሳባቸውን አድርገው ሊያገኙኝ ከአባቷ ጋር የሞከሩትና እስቲ አባቷም እንግዲህ ቤተሰብ ይመጣል ግን ዋንኛ ደስታችን ዋና ሐሳቤ ቪዲዮ ሰራላችሁ በሩታ ሁላችንም ስንጠብቀው ስንጓጓ የነበረውን ነገር የሩታን ደስታ አብረን እንካፈላለን ሐሳብ እንሰጥበታለን ብለን ነበርና እንግዲህ ይሄ ነገር ሆኗል። እንግዲህ አንድ ላይ ለማድረስ ተገድጃለሁ ቤተሰቦች። እስቲ እንግዲህ ይኸው አባቷም መጥቷል። አባመጣል እንዴት ነሽ? ተረጋጋ ተረጋጋና እስቲ ያለውን ነገር አሁን የለመደ ጉዳዩ አሁን ሰሪስ ሆኗል አይደለ? ታገስ ያለብን ነገር ታግሰ እንግዲህ ለሚዲያ ላይ ራስህን አሳልፈህ ሰጥተህ የቤትን ያለውን ነገር እዚህ ጋር ድረስ የተፈጠረውን ችግር ሰው እንዲያውቅልን እንዲረዳልህ ከወሰንክ በኋላ አንደኛ እዚህ ጋር ጠጋ በልና ተረጋጋና እሺ መሌ እሺ ተረጋጋና ያለውን ነገር እስቲ ኦዲየንስ ማወቅ ስላለበት ሳሚ በመጀመሪያ አመሰግናለሁ። ቴንኪው ግን እኔም በልጄ ፊት እንደዚህ ማውራት ማንነበረብኝም ሲቀጥል ደግሞ ሚዲያ መውጣት አልነበረበትም ያለው ነገር የእውነት ነው ማለት በጣም ስሜቴ ጎዳኝ ነው በጣም ሳሚ በጣም ውስጥ ሚዲያ መውጣት አልነበረበትም በነገራችን ላይ እና እቺም የእውነት እቺ አስተዋይ ናት እቺ የመጀመሪያ ልጄ ናት በነገራችን ላይ ግን እኔ እውነት ለመናገር ሳሚ አሁንም ነገም እቺ ልጅን የእውነቴን ነው የምልሽ ሄርሜላ የምትባል ነገርኩክ ህይወቴን ነው ያመሰቃቀለችው አሁንም ህይወቴን ያመሰቃቀለችው እሷ ናት ምን እንደምላት ራሱ አላውቅም ምን መጣኔ አሁን እኔ ያለሁበት ሁኔታ እኔ ነኝ ማቀው ሳሚ እኔ ነኝ ማቀው ምክንያቱም አንተ 3 ወርና 4 ወር 5 ወር ሰው ከባለቤቱ ጋር ሳይኖር እንዴት ተብሎ ልጆች ነው ያሉት እቺ እስቲ ቆይ መመልየና እንዴ ተረጋጋና ማለት ነው አሁን ማማ ብዙ ነገር ነው ያወራችኝ እውነት እግዚአብሔር ያሳድግልክ የእውነት የልጅ አዋቂ ነች በእውነት እኔ እንደዚህ አልጠበቅኩም አንደበቷ በጣም ብዙ ነገር አይምሮ እንድትሸከም እንደቻለ ነው የነገረችኝ ያለችውና ከዚህ በፊትም እንግዲህ በማሚና አባቢ ሲጣሉ ሄርሜላ ያመጣች ነው የምታስታርቃት ነው አይነት ነገር ነው ያለች ያለችውና ምናልባት በጣም እውነት እግዚአብሔር ያሳድግልህ ሁሉም ነገር ብዙ ነገር ነግራኛለችና ምክንያቱም ቀጠሯችን እዚህ ጋር ስለነበረ ቀድሜ ስለተገኘሁኝ ከቤት ስትወጣ እሷን ነው ያገኘኋት እስከዛ አንተ እስከምትመጣ ድረስ ብዬ ነውና መሊ አሁን ያለው ነገር እርግጠኛ ናችሁ ወይ እዛ ነው ወይ ያለችው እናንተ ለምንድን ነው ስልክ ማታነሳው እሷ ሳሚ እንግዲህ ያው አሁን እኔ ምንም መጨመር አልፈልግም ምክንያቱም እሷም ሊናይ ብዙ ነገር ታያለች በጣም ብዙ ነገር ስለምታይ ነው ምክንያቱም እሷ ውሸታ ማለት ጎበዝ ናት በነገራችን ላይ መደበቅ ፈልጋለች ሁሉ ነገር ግን ምክንያቱም ሰው ያለናት ያለባት መኖር አይችልም ያ ስለሆነ በቃ ባሰባት ምን ታርግ ቺኮ ታዳጊ ናት ገና አንድ ፍሬ ልጅ ናት ግን በሷ አይምሮ ይሄን ሲቀጥል ደግሞ ስንጣላ ራሱ ሄርሜላ ስትመጣ አይታለች አይደለ በጣም ስለዚህ ታዲያ ያን ሆኖ እስቲ ይኸውልህ መሌ አንድ ነገር እናደርጋለን ብዬ አስባለሁና ምክንያቱም አሁን ይሄን ያህል 2 ወር 3 ወር በኋላ እንግዲህ ከናንተ ህይወታችሁን እንደዚህ ጫፍ የደረሰበት ምክንያት መጀመሪያ ላይ መፍትሄ አለማድረግ ነው እንግዲህ አሁን አንተ ብዙ ነገር ከካሜራ ጀርባ አውርተኛል ብዙ ነገር ችዬ ነበረ እና ቴዳሬን አንድና አንድ ተበጠብጥብኝ የቻለችው እህቷን እየመከረችብኝ ሄርሜላ ነች ነው ያልከኝ ያለው አይደለ ከሰዎች አሁን ምናልባት ሰዓተ ነገር እንዳይሆንና ዋጋ እንዳንከፍል ብዬ ነው ይያልኩኝ ያለሁት የምን አይደለም ሳሚ ምን አለ መሰለህ ሰው አንድ ሰው ተዳር ሆኖ ተዳር ነው አይደል ስለዚህ በእህቷ ህይወት ውስጥ ምን አገባት እሷ ምን ጨነቃት ምንድነሽ አንቺ ቆይ ምንድነሽ እህትሽ ናት አይደል እህትሽ ናት ስለዚህ ታዲያ የራስሽን ህይወትን አትፈልጊም ወይ እንዴ የሌላውን በጥብጥ እንደገና እቺ ላይ ዞርሽ እንደገና
አሁን እስቲ መሪ አሁን ቢያንስ ካልሆነ ቆይ መልዬ በተረጋጋ መንፈስ አውቃለሁ እውነት ነው ከባድ ነው ነግረኸኛል 3 ወር ሙሉ አንተም ከልጅ ጋር ያሳለፍከውን ነገር የመጨረሻ ደረጃ ላይ ስትሆን ነው ወደኔ መጣኸው ያለውን ነገር ይገባኛል ስሜቱ ሁሉም ነገር ቤተሰብ እንግዲህ 3 ወር ከባድ ነውና ይሄን ነገር ሁሉ ለካሜራ ማቅረብ በእውነት ከባድ ነው እርግጥ ነው በቲም በትንሹ ስሜቱን ይገባችኋል ተረዱታላችሁ ብዬ ነው ያ በቅርብ ነው ባቃውም ወዳጄ ነውና ይሄን ያህል ነገር ብዙ ነገር ከልጆቹ ጋር ችሏል አሁን ሲበዛበት ነው እንትን ያለውና ግን ከይቅርታ ለቃላቱ እንዳይደብር እኔ ኤርሜላ ግን እኔ ቤተሰብ እኔ ጤነኛም አይደላችሁም መሰለኝ ይቅር በለኝ ጌታዬ ምን ቢያንስ የልጅ አክስት ነች ግን አሁን ምንም አክስት እንደማንተን ከህይወት አይበልጥ በሩታ ላይ የምታደርገው ነገር የምትማቀቀው የምትቆፍረው ጉድጓድ የምትሰጠው ሸፍጥ ደባ እንግዲህ ሊያስመሰግናት ጎሽ ሊያስብላት የሚችል ነገር አይደለምና ብቻ እንዴት መናገር እንዳለብኝ አላቅም ቤተሰቦች ምናልባት አሁን ላይ ልጅቷም ጥሩ ነገር ላይ አትመስልም መሌ ኤርሜላ ያለችበት ነገር እኔ አሁን ዛሬ ይሄን ቪዲዮ ለመስራት ስመጣ የሩታን ደስታ ከቤተሰቦቼ ጋር አሳልፋለሁ ብዬ ነበር እኔ ከባድም ነገር ስላሳለፍኩኝና ማማዬ ቤተሰብ መልዬ በዚህ አጋጣሚ እንግዲህ የሚሆነውን ነገር ሁሉም ይሄን ሰው አስተያየት ይሰጥበታል ሐሳብ ይሰጥበታል ምናልባት እኔ አሁን የመጨረሻ ነገር መናገር የምፈልገው ነገር መሌ ወደ ልጆችህ ወደ ነበረው ነገር ትዳርህ ሚስትህ ተመልሶ እኔም ማየት ነው እኔም የበኩሌን ዋጋ መክፈል እንፈልገውና ሁላችሁም ይሄን ቪዲዮ የምትመለከቱ ሰዎች ሁላችሁም እንግዲህ ሐሳባችሁን አስተያየታችሁን እንድትሰጡን እንፈልጋለን እኔ የቻልኩትን ነገር አደርጋለሁ ምናልባት ከካሜራ ጀርባ ስልኳን ማጥፍታብኛለች በቤተሰብ ብዙ ነገር ሞክሬያለሁ ልታገኘ ፍቃደኛ አይደለችም ኤርሜላ ብለሃል እና መልዬ እስቲ የሚሆነውን ነገር አብረን የምናየው ነው የሆነውና እኔ የቻልኩት ነገር አደርጋለሁ በዚህ አጋጣሚ እኔ ሴት ልጅ ሆናችሁ በእውነት እንደዚህ ያህል ነገር ባትወርዱ ለሌላው ትምህርት ብንሆን ግፍ ባትሰሩ ነውር ነገር ባታደርጉ ነው ብዬ የምናገረውና ቤተሰቦች ሁላችሁም እንግዲህ ምን መናገር እንዳለብኝ አላቅም ቢያንስ እንደ ቡዜ አይነት ሰዎች ትልቅ ሆናችሁ መጥፎ ነገር የምታደርጉ በደልን የምታደርጉ ነገር እንግዲህ እኔና ኤርሜላ ብዙ ነገር ያያየነውና ሌላው የሚማርበት ነገር አድርጉ ባይነኝና መልዬ እስቲ ያለው ነገር በቃ አይደለም እናንተም ተረጋጋ ከቤተሰብ ጋር ከልጆች ጋር እሺ አባቴ ተረጋጉ በቃ እሺ ማማዬ ደግሞ ምንድነው የተኩሳለች ማማም ተተኩሳለች ማማዬ ማማዬ ምንድነው እንግዲህ በስማሙ ካሜራማን እማ እናቴ ባየተራ በኢየሱስ ስም ሂድ ቶሎ በለ